የዌብሳይት ዴቨሎፕመንት ስራ በጣም ሪስፔክትድ የሆነና ትልቅ ስኪል የሚፈልግ የኦንላይን ስራ ነው። ዌብሳይት ዴቨሎፐሮች ለካምፓኒ፣ ለቢዝነሶች፣ ለተቋማትና ለተለያዩ ድርጅቶች ዌብሳይት የሚሰሩና እድሳት ወይም አፕዴት ሲያስፈልገው አፕዴት የሚያደርጉ ናቸው። apple.comን እንደ ምሳሌነት መጠቀም እንችላለን። ኦልሬዲ ተሰርቶ ፐብሊሽ የተደረገ ዌብሳይት ነው፣ ግን ካምፓኒው አዳዲስ ፕሮዳክት ሲኖረው ዌብሳይቱ ላይ ያስቀምጣል፣ አፕዴት ያደርጉታል ማለት ነው። ስለዚህ ዌብሳይት ዴቨሎፐሮች ዌብሳይት ቢውልድ ወይም ዴቨሎፕ የሚያደርጉና ሜንቴን የሚያደርጉ ናቸው። ለዌብሳይት ዴቨሎፕመንት የሚጠቅሙ ሶፍትዌሮች እነማን ናቸው? ኮድ ለመጻፍ ወይም ኮድ ለማድረግ VS ኮድ መጠቀም ትችላላችሁ፣ ወይም ቪዥዋል ስቱዲዮ ኮድ ኤዲተር መጠቀም ትችላላችሁ። ለቨርዥን ኮንትሮል ጊትሃብ፣ ለዲዛይን ወይም ኮድ ከማድረጋችሁ በፊት የዌብሳይቱን ዲዛይን ለማውጣት ፊግማን መጠቀም ትችላላችሁ። ለዌብሳይት ዴቨሎፕመንት የሚጠቅሙ ኮዲንግ ላንጉጆች እነማን ናቸው? ቤዚክ ላንጉጆች የሚባሉት HTML፣ CSS እና ጃቫስክሪፕት ናቸው። ሌሎች ላንጉጆችም አሉ፣ እነሱን ዲቴይል ስትገቡበት ታውቃላችሁ። ያለ ኮዲንግ ዌብሳይት መስራት ከፈለጋችሁ ደግሞ ወርድፕረስን መጠቀም ትችላላችሁ። የዌብሳይት ዴቨሎፕመንት ስራ ለመማር ምን ያክል ጊዜ ይፈጃል እንበልና በሳምንት 4 ቀን በቀን ደግሞ 3 ሰዓት ያክል ሰጥተህ ብትማር በ3 ዓመት ውስጥ ኤክስፐርት ዌብሳይት ዴቨሎፐር መሆን ትችላለህ። ረዘም ያለ ጊዜ ነው ከሌሎቹ የኦንላይን ስራዎች አንጻር ስናይ። ስለዚህ ታይም ቱ ለርን ስሎ ነው። ስራውን ለመጀመር ምን ያክል ወጪ ታወጣለህ? የዌብሳይት ዴቨሎፕመንት ስራ ለመጀመር የሚያስፈልግህ ላፕቶፕ እና ኢንተርኔት ብቻ ነው። ስለዚህ ስታርታፕ ኮስት ሎው ነው። የዌብሳይት ዴቨሎፕመንት ስራ የሚያስገኘው ገቢ ምን ያክል ነው? ኤክስፐርት ዌብሳይት ዴቨሎፐሮች $150,000 እና ከዛ በላይ በአመት መስራት ይችላሉ። ይሄ ዳታ የኢትዮጵያ ውስጥ ሳይሆን ወርልድ ዋይድ አቨሬጅ የገቢ መጠን ነው ኤክስፐርት ዴቨሎፐሮች በአመት የሚያገኙት። ኤክስፐርቶች ኮምፕሌክስ የሆነን ዌብሳይትን ዴቨሎፕ ማድረግ የሚችሉ ናቸው። ከበድ ያለ ዌብሳይት መስራት ከቻላችሁ ደግሞ ክፍያውን በዛው ልክ ከፍ ይላል። ስለዚህ የዚህ ስራ earning potential ሃይ ነው። የዌብሳይት ዴቨሎፕመንት ስራ ስኬሌብል ነው ወይ ወይም መስፋት የሚችል አይነት ስራ ነው ወይ? መልሱ አዎ ነው። በፍሪላንሲንግ ትጀምርና ቀስ በቀስ ሌሎችን ትሬን እያደረግ ስራውን ማስፋት ትችላለህ። የዌብሳይት ዴቨሎፕመንት ኮርሶችን እየሰራህና እየሸጥክ ደግሞ የገቢ ምንጮችን ማስፋት ትችላለህ። ከሌሎች ዴቨሎፐሮች ጋርም አንድ ላይ በመስራት ትልልቅ ዌብሳይቶችን ለራስም ለቢዝነሶችም መስራት ትችላለህ። በዚህ መልኩ ስራውን ማስፋት ትችላለህ። ስለዚህ የዚህ ስራ ስኬሌቢሊቲ ሃይ ነው። በዌብሳይት ዴቨሎፕመንት ስራ ላይ ያለው ሪስክ ምንድን ነው? የዌብሳይት ስራ ተወዳጅና በብዙ የስራ ዘርፎች ተፈላጊነት ያለው ስራ በመሆኑ ከፍ ያለ ኮምፒቲሽን አለው። ኢትዮጵያ ውስጥ ብቻ በመቶ ሺዎች የሚቆጠሩ ከቤዚክ እስከ ፕሮፌሽናል ዌብሳይት ዴቨሎፐሮች ይገኛሉ። ስለዚህ ኮምፒቲሽኑ ሃይ ነው፣ ነገር ግን ማኔጀብል ነው። ከዛ ከ100,000 ዴቨሎፐሮች መሃል ኤክስፐርት ዴቨሎፐሮች ወይም ፕሮፌሽናል ዴቨሎፐሮች የሚባሉት በጣም ጥቂቶቹ ናቸው። ስለዚህ እስኪልህን ኤክስፐርት ሌቨል ላይ ካደረስክ ኮምፒቲሽኑ ይቀንሳል። ሶ ሪስኩ ማኔጀብል ነው። ሌላኛው ሪስክ ደግሞ በኤአይ የመተካት ሪስክ ነው። ኤአይ በዚህ ጊዜ ከቤዚክ እስከ ኢንተርሚዲየት ዌብሳይቶችን ዴቨሎፕ ማድረግ ይችላል። ነገር ግን ኤክስፐርቶች ዴቨሎፕ ማድረግ የሚችሉትን አይነት ዌብሳይት በዚህ ጊዜ ላይ ዴቨሎፕ አያደርግም። ስለዚህ አሁንም ሪስኩ ማኔጀብል ነው። ስኪልህን ማሳደግ ነው የሚጠበቅብህ። ኤክስፐርት ሌቨል ላይ ከደረስክ ኤአይ ሰብስቲቲዩት አያደርግም። ፕላስ ደግሞ በኤአይ ዌብሳይት መስራትን መለማመድ ይኖርብሃል፣ ከጊዜው ጋር አንድ ላይ ለመሄድ እንዲጠቅም ማለት ነው። በዌብሳይት ዴቨሎፕመንት ስራ ላይ ያሉት ሪስኮች ማኔጀብል ስለሆኑ ሪስክ ከሎው ይመደባል። የዌብሳይት ዴቨሎፕመንት ስራ የሚወደድ አይነት ስራ ነው ወይ ወይም ኢንጆየብል ነው ወይ? ምናልባት አዳዲስ ነገር መስራት የምትወድ ከሆነ ፕሮብለም ሶልቭ ማድረግ፣ አይዲያዎችን ዌብሳይት በመጠቀም ወደ ሪያሊቲ ማምጣት፣ ኢረሮችን ፊክስ ማድረግን ኢንጆይ የምታደርግ ከሆነ የዌብሳይት ዴቨሎፕመንት ስራ ተወዳጅ ነው። ነገር ግን ቤጊነር ዴቨሎፐር እያለ ኢረሮችን ፊክስ ማድረግ ሰማው ስትረስ ሊለቅብህ ይችላል። ይሄ ደግሞ የኢንጆይመንት ሌቨሉን ያወርድብሃል። ግን ማወቅ ያለብህ የትኛውም ስራ ጀማሪ እያለ ቀላል አይሆንም። ስለዚህ እንዲህ አይነት በኋላ ላይ ስኪልድ ስትሆን ስቀ የምታልፋቸው ነገሮች የኢንጆይመንት ሌቨሉን ሊያወርዱብህ አይገባም። ሶ የዌብሳይት ዴቨሎፕመንት ስራ ኢንጆየብል ነው ወይ? አዎ ሃይሊ ኢንጆየብል ነው።
ስለዚህ ለማጠቃለል ያክል የዌብሳይት ዴቨሎፕመንት ስራ ለመማር የሚወስደው ጊዜ ረዘም ያለ ነው። ስለዚህ ታይም ቱ ለርን ስሎው ነው። ስታርትአፕ ኮስት ሎው ነው። ኤርኒንግ ፖቴንሻል ሃይ ነው። ስኬሌቢሊቲ ሃይ ነው። ሪስክ ሎው ነው። ኢንጆይመንት ሌቨል ሃይ ነው። ስለዚህ የዌብሳይት ዴቨሎፕመንት ስራ ለጀማሪዎች ተስማሚ፣ ማርኬቱ ላይ ትልቅ ተፈላጊነት ያለው፣ ጥሩ ገቢ የሚያስገኝና ወደ ኤጀንሲነት ማደግ የሚችል አይነት ስራ ነው።